بسم الله الحمد لله والصلاة والسلام على رسول الله. لا متواجه كلمة جاءني أهلا يا رب نفر الله عبد الله وانا الكلب السلام باري لما سيدني ودعوت مالتي إذا من قدين كودعوني أكارت نشف أمانات. قال رسول الله صلى الله عليه وسلم من يريد الله به خيرا يفقهه في الدين. መልእክተኛው ሰለላሁ ዐለይሂ ወሰለም ሁላችንም የምናውቀው ሐዲስ ነው። አላህ መልካም የሚሻለትን ሰው ዲኑን ያሳውቀዋል ይላሉ። ይሄ ሐዲስ ሐቂቃ ከሰራንበት ሙሉ ህይወታችንን ሊቀይር የሚችል ሐዲስ ነው። ከዚህ ሐዲስ አንፃር ራሳችንን የት ነን ብለን ብንመለከት ድርሻችንን ብንፈልግ እዚህ ግባ የሚባል ነገር የለንም። ምናልባት ይሄ ነው የሚባል ጥራት ከሌለው አንፃር ሲታይ አልহামዱሊላህ አላህ ማመስገን አንድ ነገር ነው። ምንም ከሌለው የተወሰነ ነገር ያለው መቼም የተሻለ ነው። ነገር ግን ሊኖረን ከሚገባው አንፃር በተለይም ዛሬ ካለንበት ፊት አንፃር ሲታይ ለዚህ ሐዲስ የሰጠነው ትርጉምና ዋጋ በጣም ቀሎ ምን እናገኘዋለን። ያለንበት ጊዜ ፊትና የበዛበት ዘመን ነው። ብዙ ሰው ብዙ አይነት ተጣሪዎችን የሐሰት ተጣሪዎች ከመብዛታቸው የተነሳ ያም ይሄን ይላል ይሄም ይሄን ይላል ማን እንደምንሰማ ማን እንደምንከተል ግራ ገባን የሚልበት ጊዜ ነው። ነገሩን ግን በጥልቀት ስንመለከተው ትኩረት ባልሰጠነው ዲን ላይ ነው እየፈረድ ያለነው። ሰው ለኳስ የሚሰጠውን ያክል እንኳን ለዲኑ ትኩረት አልሰጠም። ስለ ስንት ተጫዋቾች የጫማ ቁጥር ሳይቀር የሚዘረዝረው ሰው በዲኑ ጉዳይ ላይ መሰረታዊ የሆኑ ነገሮችን አይለይም። ጀናባ እንዴት ማውረድ እንዳለበት አያውቅም። ተየሙም እንዴት ማድረግ እንዳለበት አያውቅም። አብዛኞቻችን ጋር ያለ ችግር በየቤታችን ትንሽ ብንመለከት ወደ ኋላ ምናልባት ትንሽ ሸቶን ሊሆን ይችላል ደጋግመን አድምጠን ወይም ሰምተን ከመሆናችን የተነሳ ስለ ሽርክ ስለ ተውሂድ የተወሰነ ነገር ሊኖረን ይችላል። ግን ቤተሰባችንን ብንመለከት ጎረቤታችንን ብንመለከት በሽርክ የተሾረቡ መንظማዎችን የሚያዳምጠው ስንትና ስንት ህዝብ ነው ያለ። ይሄ በጣም ልብ የሚያደማ ነው። የእውነት ይሻላል የሚባለው ህብረተሰብ ወይም ይሻላል የሚባለው ክፍል እንኳን ብዙ እንደማይሻል ራሳችንን መታዘብ እንችላለን። ጎረቤታችን ጋር ቃጠሎ ብናይ ቤተሰባችን ላይ ቃጠሎ ቢደርስ ወይም ከባድ ነገር በህይወት የመጣ ነገር ቢያጋጥም ትራንስፖርት ቢጠፋ በእግር በእጅ ብለን እንደርሳለን፣ ዝም አንልም። ነገር ግን የአኺራ ህይወትን የሚያጠፋ ከባድ ሙሲባ በየጎረቤት በየቤተሰብ በየአካባቢያችን አለ። ግን ምናልባት የጠራ ካለም ምን ያክል ጥረት ነው ያለችው? ትንሽ ነገር እዚህ ግባ ማተማ ትንሽ ነገር እና ከዚህ ችግር ለመውጣት ሁነኛው መንገድ ነብዩ ሰለላሁ ዐለይሂ ወሰለም ቀደም በተጠቀሰው ሐዲስ ላይ ያነሱት ዒልም ነው። العلم እዚህ ላይ የተፈለገው الإمام الذهبي እንደሚሉት العلم قال الله قال رسوله قال الصحابة ليس بالتمويه. علم ማለት አላህ እንዲህ አለ መልእክተኛው እንዲህ ብለዋል ሰሃቦች እንዲህ ብለዋል ይህን علم ማለት እንጂ ማምታታት ማጭበርበር አይደለም። ما العلم نسبك للخلاف سفاهة بين النصوص وبين رأي فقيه. علم ማለት እንዲሁ በቂልበት በሞኝነት ሸሪዓዊ ንሱሶችን ከፉቃሃ ንግግር ጋር አብሮ ያላተሙ መጓዝ አይደለም። ዛሬ ይሄ ነገር አይፈቀድም ስትል ቀዳሚው ሁጃ ማስረጃ ምን ሆኗል? አይ ኺላፍ አለበት። ይሄ ኺላፍ አለበት። ለምን ደስ ታደርጋለህ? ኺላፍ አለበት። እንደዚህ መደረግ የለበትም፣ ኺላፍ አለበት። ሙዚቃው ተነሳ፣ ኺላፍ አለበት። የተለያዩ ችግሮች ሲነሱ ጥፋቶች ሲነሱ ህዝብ ዘንድ የተንሰራፉ ነገሮች በተነቀፉ ቁጥር ይሄ ኺላፍ አለበት ጋሻው ነው መከላከል። ኺላፍ አለበት የእውነት ጥንቁቅ ለሆነ ሰው አስረንጋጭ መልእክት ነው። ራስን ማቀብ ወደ ኋላ ለመቆም መልእክት እንጂ የሌሎችን ትችት መከላከያ ጋሻ አይደለም። ኺላፍ አለበት አረንጓዴ ቢጫ መብራት እንጂ እንደፈለገ እንዲሰራ አረንጓዴ የሚሆነው አይደለም።
ማስጠንቀቂያ ነው ቢያንስ ኺላፍ እንዳለበት ካወቀ አንድ ሰው فمن اتقى الشبهات فقد استبرأ لدينه وعرضه ሹብሃዎችን የራቀ ሰው አወዛጋቢ ነገርን የራቀ ሰው ለዲኑም ለክብሩም ዋጋ ሰጥቷል ከንትርክ ከትችት ከሐሜት ራሱን አጥርፏል ማለት ነው ለዲኑም ግልጽ ነው ከተከለከለ አካባቢ የራቀ ሰው ራሱን ጠብቆ ለክብሩም አይፈቀድም ባዮች ዘንድ የሚታማ አይደለም ወይም ሐራም ነው የሚሉ ሰዎች ዘንድ መጥፎ ነገር እየሰራ አይደለም ነገር ግን ዛሬ ነገሮች ተገልብጠው ኺላፍ አለበት ምን ሆኗል መከላከያ ሽፋን ጋሻ ሆኖ ብቻ እንደ ጥቅል ዒልም ማለት ግልጽ ነው ካለንበት ጨለማ አንፃር ነብይ ሰለላሁ ዐለይሂ ወሰለም ግልጽ ቦታ ላይ ተውቋቸው ብለው ነበር ግልጽ ጎዳና ላይ ተውቋቸው ብለው ነበር تركتكم على البيضاء ليلها كنهارها لا يزيغ عنها إلا هالك ግን በይዳኢታ ለአብዛኛው ሰው ይታያል ግልጽ ጎዳና ላይ ተውቋቸው እያሉ ነው አይታይም ለምንድን ነው የማይታዩ በርካታ የሹብሃ ጨለማዎች ወጣውናል በምን ምክንያት ከዕልም በመራቃችን ምክንያት ወደ ዕልም ትንሽ የሚቀርብበትን አቅጣጫ ይለያል የሰለፎችን ወሳኝ የሆኑ መልእክቶች በመተዋችን ምክንያት ሙሐመድ ኢብኑ ሲሪን ረሂመሁላህ እንዳሉት አብዛኞቻችን የምናውቀው ነው إن هذا العلم دين إيه العلم دين فانظروا من تأخذون دينكم كمان عندما توصلوا تملكتوا كمان عندما توصلوا ساري كندا من ذي قال خير مثال مدفوع متوالي أمير سو كنصوص كما سرجاوش يلك يراسو كنتو تنقلات لي من هنا تقيني هي أقول مدفوع فسبب قد الزنة በራስ ላይ መመካት እንዲህን ያክል በቁ ከሆነ ለምን ይሰው ስራ ያመጣል ለምን ይሰው ስራ ያዳምጣል በራስ ከተብቃ ጭንቅላታችን በቂ ቢሆን ነው ለመልእክተኛ ተላከ ደካማ ስለሆነ ነው ነብይ ሰለላሁ ዐለይሂ ወሰለም المرء على دين خليله ያሉት ዲን ሰው በጓደኛው ሃይማኖት ላይ ነው فلينظر احدكم من يخالف ከማን ጋር እንደሚወዳጅ አንዳቸው ይመለከት ያሉት ደካማ ስለሆነ ነው በሌላ ተጽዕኖ ስር በቀላሉ እንወድቃለን እዚህም ነው እኛም ጋር በተጨባጭ ካየነው ምን ይባላል ጓደኛህን ንገረኝና ማንነትህን ልንገርህ ይላል ጓደኛህን ንገረኝ ከዛ አንተ ማን እንደሆንክ እነግርሃለሁ አዋዋላችንን ልንመለከት ይገባል አዋዋላችን ውሏችን ማን ጋር ይሄ ከዲን የራቀ ሰው ጋር የዋለ ሰው ግልጽ ነው እየራቀ ነው የሚሄደው ወደ ዲን ቀርብ ያለህ ብሎ በዲን ስም ሌላ አጥፊ መንገድ ላይ ያለ ሰው ከሆነ አህባሽ ጋር የዋለ ሰው ተክፊር ጋር የዋለ ሰው በተጨባጭ በተግባር እንመለከታቸዋለን አንድ ጓደኛዬ አብሮኝ ሲማር የነበረ የሆነን ሰው ይጠይቃል ፈትዋ በአካባቢያችን 97% ኦርቶዶክስ ነው 3% ጨንቅ ያለ ሱፊ አሁን ከምታስበው ከምታየው የከፋች ሱፊ ነው ያለው በጣም የሚቆጠሩ አንዳንድ ተክፊር ወጣቶች አሉ የት ይጀርስ ተክፊሮቹ ጋር ሲሄድ መጣ የሙናፊቅ ይሉኛል ሱፊዎቹ ጋር አልሰግድ የማውቀው የሚዘገንን ሽርክ ብዙዋል ምን ላይ አድርጋለሁ አይኛ ቋቂዳ ብዙ ላይ ያየን ተክፊሮች ጋር ሄደ ሰገደ ተክፊሮቹ ጋር ሄደ አሁን ዋና አጋፋሪው ተራ ተከታይ ማለት ነው ዋና ነው ይሄ የሰለፎችን ምክሮች ዋጋ ለመስጠት የሚያመጣው አደጋ በረከት እንድንሆን እኮ ነው የነገሩ መንገድ ስታይቀይር እኮ ነው ያሉት ቢድዓ ማለት ተላላፊ በሽታ ከባድ ወረርሽ ከኢቦላ የከፋ ከባድ በሽታ ሼክ መሐመድ ወሌ ሰምታችኋቸዋል ብዬ አስባለሁ ቢድዓ ከምን የከፋ ነው ያሉት ከኤድስ የከፋ ሰላም በመባባል በመጨባበጥ አይተላለፍም ይላል ኤስ ሰላምታ ራሱ ሐያ ይዞ እሱን እንድትሰማ ያደርጋል ሌላው ቢቀር ለቢድዓ ያለህ ጥላቻ ለቢድዓ ያለህ ርቀት ውስጥ ያለው ነገር እንዲሸረሸር ትደረጋለህ ሌላው ቢቀር በሂደት ስንት ታላላቅ የሚባሉ ጀግኖች መጨረሻቸው ተንሸራተው ለቢድዓዎች ለአህሉል ቢድዓ ምሰሶ ይሆናሉ በምን ምክንያት በአህሉል ቢድዓ ባለመራቃቸው ምክንያት ይሄ ለኛ
ትልቅ የሆነ መልእክት ነው። ከሌሎች ማስረጃዎች ጎን በጎን ተግባራዊ የሆኑ ነገሮችን ተሞክሮዎችን ልንማርባቸው ይገባል። ነገር ግን በሙስሊም ኡማ አንድ ትልቅ ነቀርሳ አለ በአሁኑ ሰዓት። ከቁርአን የማይማር ከሐዲስ የማይማር ከተሞክሮም የማይማር አንጃ ኢኽዋን በቁርአን በሐዲስ አትመልሰው ብዙ አይነት ነው፣ ዘንጎርጎር ነው። በዚህ ስትመልሰው እዚህ ጋር ሌላ ነው። ሁሉም ሰፊ ነው፣ ቤቱ ሁሉን ያቅፋል። እስከ የተመሳሳይ ጾታ ጋብቻ እስከሚያስተናግድ ድረስ ስፋታል። ችግር የለም። እስከ ሽርኳል ሁሉ ጥፋታል። ጥፋቶችን የሚያወግዙት ከዛ ሰርክል ውጪ የሆነ ሰው ሲፈጽማቸው፣ እርስ በርስ ሲሆንስ ሸአውም ይታገዛል። ከመስረታው ጀምሮ እኮ ክርስቲያን አለበት እናውቃለን ይመስለኛል። ከመስረታው የሌላ ሃይማኖት ተከታይ አለበት። ይሄ ሁሉም ማቀፍ ይችላል። በቁርአን በሐዲስ አትመልሰው መጠምዘዝ ላይ የተካነ ይህ ሲሆን እንደው በተለያየ አእምሮ ተመቶ ነው ተበጥብጦ ነው ትላለህ። ተራ ጃሂሎች ከተሞክሮ እየተማሩ ነው። የአረቡ ዓለም ኢኽዋን በቀሰቀሰው ፊትና ድፍን ዓለም ሲፈራርስ ምነው ያን እድል ባገኘ ነው። እነዛን የትላንት ሙጅሪሞች ምነው ዛሬ ከነጥፋታቸው በተቀመጡ ይሻሉን ነበር፣ ቢያንስ ሰላም ነበር እያለ ነው ተራው ጃሂል። ኢኽዋንስ ከተሞክሮ ተምሮ ቀጥ ባላ እዚህ አንድ ሀገር አፈረሰ፣ ሌላ ደግሞ ይሞክራል። እዚህ ሌላ ያፈርሳል፣ ሌላ ይሞክራል። ከተሞክሮ እንኳን የማይማር ከሚያው ጥፋት እንኳን የማይማር ክፉ የሆነ ምን አይነት ቫይረስ እንደገባባቸው የሚደንቅ ሼኹል አልባኒ ረሂመሁላህ ምን ይላሉ? የኢኽዋን ምሳሌ ልክ ባለህበት ሂድ እንደተባለ ወታደር ነው ይላሉ። ይሄዳል፣ የሚደርሰው ነገር የለም። ይሄው 80 ምናምን ዓመት ሄዱ። 80 ዓመት ናቸው። 1928 ከመሰረተ ይሄው 80 2018 ላይ ነው። 80 ዓመት ተጓዙ፣ ማነው 90 ዓመት ተጓዙ። የት ነው የደረሱ? ልክ ያሸዋ ተራራ እንደሚወጣ ወጥተህ ጫፍ ስትደርስ አሸዋውን ይሸራቱ፣ ታች ይወርዳል። ይወጣሉ። ታች ላይ የተቀመጠች ኩርሲ አለች የሚፈልጓት። ኩርሲዋ ትጨበጥ ደረሱ ሲባል ታች ተንከባለው የሚወርዱት። ግን ከሚያልፉት ከሚደርሱት ነገሮች የሚማሩ ጉድ አይደለም። ይሄ ከባድ ቫይረስ ይሄው በሀገራችን በትቷል። አልሐምዱሊላህ እጅግ ደካማ በሆኑ ጥረቶች እየተንኮታኮተ ነው። የዚህ ነቀርሳ አካሄድን በየለንበት ልንጋፈጠው ይገባል። ተማሪውን በየሄደበት ለመጥረት እየጣረ ነው። ህዝቡን በተለያየ ስልት እየጣረ ነው። መሻይኽ የሆነውን ክፍል ለስሙ ለማሳያ ወንበር እየሰጠ እየጠለፈ ነው። መሻይኾችን ፈልጎ አይደለም መጠቀሚያ ነው ያደረገው። የሚፈልገው የተማረ አካዳሚ የቀመሰው እንግሊዝኛ የሚቀላቀለው የሚፈልገው ምክንያቱም ወንበር ነው የሚፈልገው። ለወንበር ጥምጣም አይደለም የሚያስፈልገው፣ ከረባት ምላስ ነው የሚያስፈልገው። ቃል አላህ ቃል ረሱላህ አይደለም የሚፈልገው። ወደዛ ስልት እየተጠራ ህዝባችን ወደ ከባድ አደጋ እየተሸወደ ነው ያለው። ይህ ሁሉም የሆነው በአቂዳ ሂሳብ ነው። ባጭሩ ርዕሴ አይደለም ዋናው ማለት የፈለኩት ግን እንዲህ አይነት ከባባድ ፊትናዎች ባሉበት ጊዜ እጃችንን አጣጥፈን የምንቀመጥበት አይደለም። ትልቁ እንዲህ አይነት ፊትናዎችን የምንጋፈጥበት ምንድነው? ዒልም። በየጊዜው የሆነች ነገር ስለማወቅ ነገር በየጊዜው የሆነ ነገር ከትላንት ዛሬ ከዛሬ ነገ በየጊዜው የእናትን እናካፍ ወደ ጎን እርስ በርስ እንለዋወጥ። የሚያስተምረን ካጣን ቢያንስ እርስ በርሳችን ቁጭ ብለን እስኪ እንሞታለን። ብዙ ነገር አለ ስናገረው የሚወጣ የጋራ ነገር አለ። ልንታገል ይገባል። በየአካባቢያችን በየህብረተሰባችን ያለውን የሰጠን ፉጋ ይባላል የተባለ ትንሽም ብትሆን ያለችንን እያስተላለፍን ልንንቀሳቀስ ይገባል። ካልሆነ ተያይዞ ወደ ገደል መግባት ነው የሚሆነውና የምንችለውን እናድርግ ለማለት ነው። እዚህ ላይ ያቆማለን። ሰላም አለይኩም ወራህመቱላህ።